አንተ አላቅም እንዴ ጥግ ድረስ ነው ማቀም። መቼም ክርስቲያኖች ፊት መተህ አትወያይም። አንተ ያኛውም ዮናስ ተብዬው ስርዓትን አድርግ። በኦርቶዶክስን ለፖለቲካ መነገጃ ማድረግ አትችልም። እዛ ገብታችሁ የምታወሩም ሰዎች ጥንቃቄ እያደረጋችሁ አውሩ። ስንደፈር አታስደፍሩን። መቅለስለስ አያስፈልግም። መቅለስለስ አያስፈልግም። ምን ያደረግን? አያበላን አያጠጣን። ኦርቶዶክስ እሱ እኛን ስለደገፈና ዝቅ ስላደረገን ከፍ አትል ዝቅ አትል። ኦርቶዶክስ ኦርቶዶክስ ነው። አቋሟ አቋም ነው። ትምህርቷ ትምህርት ነው። እሱ ስለደገፈን ስላልደገፈን የሚቀየር የሚለውጥ ምንም ነገር የለም። ማሽሞንመን ምናምን ነገር አያስፈልግም። ፊት ለፊት መናገር ያለብን ፊት ለፊት እናገራል። ቢያስወጣ ባያስወጣ ከቤተክርስቲያን አይደለም ያባረረ፣ ከእሱ ቤት ነው እንጂ የምትወርደው። ከገስት ቢያባረረ ከቤተክርስቲያን አትባረር። ወይ ደግሞ ከሆነ ቦታ የምትበላበት የምትጠጣበትን አይዘጋብህ። በስነስርዓት መናገር ነው መናገር ያለብንም በስነስርዓት። ሲጫነን በፍጹም አያስፈልግም። እኔ ከፈለኩኝ ወጥቼ ኮላቤን ከፍታለሁ። 2000 ሰው መጥቶ ይሰማኛል። እንደዚህ አይነት ነገር አያስፈልግም። እኔ ከመጀመሪያም ጀምሮ ዓላማው ስለገባኝ ነው። ልክ ሲጫነን አፋፉን ብለው እኛ ጋር ሲሆን እንዲህ ነው ኢየሱስን ብትሰብክማ ቤተክርስቲያኒቷ ምናምን እያለና ጸጥ ብዬ ልሰማው ነው። ቤተክርስቲያንን ሲያንቋሽሽ እንደዚህ አይነት ቀልድ የለም። ኤርሚያስ ተብዬው ሁለተኛ ቤተክርስቲያን በዚህ ወጣ ገርል እንደዚህ ወጥቶ ስትል ልንሰማ አልፈልግም። የመጨረሻ አማራጭ በገርላትና ድርሳናት እኔ ለተቃ እወያይሃለሁ ብዬ ይኸው በጎህ ውስጥ ግባ። እኔም በራሴ ቤት አንተም በራሴ